ሰላም እንዴት ናቸው? ስሜ አማረ ጌትነት ይባላል። የመጣሁት ከኢትዮጵያ አዲስ አበባ ነው። በዶክተር ማኑ ባንቴ ሕክምና ከ3 ጊዜ በላይ ተጠቅሜያለሁ። ወንድሞቼ እንዲሁም በሌላ ሰው ይዤ መጥቼ ዶክተር ማኑ በጣም የሚገርም ስብዕና ያለውና የገንዘብ ሰው ያልሆነ በጣም ለሰው ሐሳቢ ይበልጥ ደግሞ ለኢትዮጵያኖች በጣም ቅን ተቆርቋሪ የሆነ ሰው ነው። በብዛት ህክምናዎቹንም በሚሰጠን ሰዓት በጣም ፕሮፌሽናል ወይ በሆነ አዲስ አበባ ላይ ተሰርቶ የነበሩ ሰርጀሪዎች የተበላሹትን እንደገና አስተካክሎ በሚገርም ሁኔታ ወደ ካንሰርነት ሊለወጡ የነበሩ በሽታዎችን ሁሉ ፈውሶልን ይሄው ዛሬ በትልቅ ደስታ ውስጥ ነው የምንገኘው። የሚሰጣቸው ህክምናዎችም ሁሎችንም ዳይሬክትሊ ማንኛውም ኢትዮጵያዊም ቢሆን ዳይሬክትሊ ሰውየውን ወይም ራሱ ዶክተር ማኑ ኮንታክቱ ስላለ ኢንተርኔት ላይ ወይ ጉግል ላይ ሰርች በማድረግ ዳይሬክት ኮንታክቱን መታገኙ ስለሆነ በኤጀንት በኩል ባትመጡና ተጨማሪ ወጪ ሳታወጡ ይህንን ህክምና ብታገኙ በጣም መልካም ነው። እንደገና ሆስፒታሊቲውን ብትሉ በጣም እንክብካቤው በጣም ለየት ያለ ነው። ከህክምና ከወጣን በኋላም ደግሞ እንደው ለተከታታይ ወራቶችን ሁሉ ኮሚኒኬት በማድረግና ጊዜውንም ለታካሚዎቹ በመስጠት በጣም የተወደደ ነው። በእኔ በኩል ትልቅ ምስክርነት የምሰጠው ነው። በጣም ወደሱ በመምጣት ህክምናችሁን ብታገኙ ይበልጥ ለብዙ መፍትሄ የሚሆን አሁን ወንድሜ የተሰራው የሂፕ ሰርጀሪ ነው። ቶታል ሂፕ ሰርጀሪ ተሰርቷል። ያንን ሂፕ ሰርጀሪ በሁለቱም በኩል ያለውን በጣም በጥሩ ሁኔታ በአስተማማኝ ማቴሪያሎች ለ25 ዓመት በላይ እንዲሰራ አድርጎ አስተማማኝ የሆነ ሰርጀሪ አድርጎልናል። የሚገርማችሁ 2 ቀን ባልሞላው ጊዜ ውስጥ ከዚህ ሰርጀሪ በኋላ ተነስቶ በእግሩ መጓዝ ችሏል። በ15 ቀን ባልሞላው ጊዜ ውስጥ ደግሞ ኢቨን መደገፊያውን ትቶ ወከሩን በእግሩ በስርዓት መጓዝ ችሏል። በፈጣን ህክምና፣ በጥሩ ሆስፒታሊቲ እንደገና ደግሞ ጀኒውን በሆነ ስራ ብቃት ባለው ሰው መታከም ከፈለጋችሁ ዶክተር ማኑ መምረጣችሁ ትክክለኛ ሀሳብ ነው ብዬ አስባለሁ። በጣም አመሰግናለሁ።